69 በሉት 30 60 ሉን እኔ ምን አገባኝ የሚያገባኝ ለዙት እኔ ኦሬዲ አግብቻለሁ 60 ሉን 50 ሉን 29 ሉን 20 30 ሚሆን 39 ሚሆን እኔ ምን አገባኝ አሁን ምን ተፈጥሮ ነው ጥያቄው ፈጣሪው ትግስቱ ኤን ስልክኔ ላፈነዳው ነው መሬቱ ላይ ላንከደው ነው እንደ ምን ጉድ ነው አታናጅኝ ፈንጂ እኔ ምን አገባኝ 13 አመቴ ነው የወገና ማለት ነው 13 አመቴ ነው የት ነው ያለው አቢ ዱባይ ነኝ እሺ አንተ አሽቃባጭ የኔ አሽቃባጭ ነው አቢ ሱቅ ነኝ ሊቭ ላይ ነኝ ሱቅ ነኝ እሺ ጋይ 13 አመቴ ነው አሁን እኔ ከሀገር ከወጣው ማለት ነው በ8 አመቴ ነበር ከሀገር የወጣሁት ማለት ነው ከዛም በኋላ አይደለም እኔ ከሀገር ከወጣው 7 አመቴ ነው ከዛ 7 አመቴ ነው እድሜ የወጣሁት ከሀገር ደግሞ በ7 አመቴ ነው በቃ ምን ልበላችሁ አሁን 14 አመቴን ያስኩ አሁን 17 ማን ነው 14 አመቴን ያስኩኛው ምን ተሆኑን ታነቁ ይዱና 14 አመቴ ነው ስለዚህ ምንም ማድረግ አይቻልም 7 እና 7 14 ነው ወደ ኢማራት ወደ ዱባይ ከመጣው 7 አመቴ ነው ከዛም በ7 ተወልጄ በ7 አመቴ ነው ወደዚህ አገር የመጣው ስለዚህ አንድ ላይ 14 አመቴ ነው ማለት ነው ምን ተሆኑ ታነቁ ምን አገባኝ እኔ ለዚህ ፒፕል ደግሞ እንዴ እኔ አፕል አላልኩም ፒፕል ነው ያልኩት ማሻአላ አው እንደዚህ ነው የሚባለው ሰው እድሜሽን ያርዝመው ትልቁኝ ነው የሚባለው 41 አይኔ 14 አመቴ ነው ሌባ የራሳችሁን ኮነ በልታችኋል እናንተ አንተ ማን ነው 41 አንቺ በልተሻል የኔ እናት በልተሻል 60 አመት ወንድ ልጅ ነህ አንተ ያንተ አያልፍብህም ችግር የለም ሴት ልጅ እኮ ናት ፎርጂድ የምትሆነው እኮ አሁን በርግጥ በ75 አመታቸው መውለድ ጀምረዋል እናንተ እኛ ሴቶች እኮ በቃ የሄድን ነው ጋይስ ኮፒ ሊንክ እና ታፕታፕ አድርጉልኝ እናንተ እዚህ ስር የተቀመጠ ጎፈሬ ልታበጥሩልኝ ነው ኮፒ ሊንክ እና ታፕታፕ አድርጉልኝ ምን አይነት መብረቁላ ናቸው በማርያም ኮፒ ሊንክ እና ታፕታፕ አድርጉልኝ ምን ጎፈሬን አበጥሬ ሰርቻለሁ ነው ምን ያካብዳሉ እንት አካብዳላችሁ ታፕታፕ ነው የምታረጉት ምን ወርቅ አንዝቡልኝ አላልኩኝ ምን አው ኮፒ ሊንክ አድርጉ እንደዚህ ጎበዝ ማርኮ ናችሁ ማማ ዝናሽ ኦኬ ሚንስ ኦኬ ባሉ ኦኬ ነው የሚባለው እዚህ ከታዘዛችሁ የታዘዛችሁት መፈጸም ኮፒ ሊንክ እና ታፕታፕ ማድረጋችሁ እንዳትረሱ ተመቶብኛል አካውንት ገብርኤል ይምታችሁ እንጂ መጋኛችሁትን ነክታችኋል አሁን ማለት ነው ልንገራችሁ አሁን እኔና ባሌ ትልቅ ቤት ውስጥ ልንገባ ነው ማለት ነው ላማከራችሁ ብዬ እኮ ነው ያው የኔ አይደላችሁ ትልቅ ቤት ውስጥ ልንገባ ነውና አሁን እኔ ባልሽ ባላችን ነው ምናምን ስትሉ የነበረ ምን ታደርጋላችሁ መሰለ አንድ ካልሲ ነው የሚለብሰው እሱ ዛሬ አንድ ካልሲ ነው የሚለብሰው ነገ አንድ ካልሲ ነው የሚለብሰው ከዛም በኋላ ምን ታደርጋላችሁ መሰላችሁ ልብሱን የሚያጥብ አንድ ሰው ፈልጋለሁ ከዛም በኋላ ደግሞ ልብሱን የምትተኩስ አንድ ሴት ፈልጋለሁ ባልሽ ባሌ ነው ያልሽው ማለት ነው ከዛን 3 ሴት አይደል አቤ ከዛን ማን ነው ሌላ ምንድነው ምግቡን የምትሰራ አንድ ከዛን ሳህኑን የምታጥብ 5 ሌላ ምንድነው የሚያስፈልገው እኔ የምሰራው አልጋ ላይ ነው ነው አይደለም እኔ አብሬ ብቻ ነው እንተኛው አብሬ ተኛለሁ መዝናኛ ቦታ ሄዳለሁ ወልድለታለሁ ከዛም በኋላ ደግሞ በቃ እኔና እሱ ጽድት ብለን ነው የምንኖረው እነሱ ግን መኪናውን የምትወለውል አንድ በል ውጭውን አንድ ውስጡን አንድ ሰውት ስንት ሆነ 7 ሆነ 7 ራስኮ መቀለው መከራ ሆዳቸውን ይቻሉ ምን አገባኝ ሆዳቸውን ነው ችላችሁ ነው እሺ ነው ሆዳቸውን የምችልበት ምንም አይነት ምክንያት የለኝም ከዛም በኋላ ምንድነው የሚያስፈልገው ሌላ ለኔ ውድ ባል
አልኩ ጫማውን የምታጥብ አራተኛ ላይ ናት ሌላ ምንድነው የሚያስፈልገው ትንካለው ውሃ ተቀበል አው ድንገት እንኳን ቢለው ማለት ነው ውሃ የምታቀብለው ሴት ያስፈልገዋል ግዴታ ነው እኔ ከሆንኩ ውሃም እየወደቀው ማለት እኔ እንኳን ለሱ ለራሴም ቀድቼ አልጠጣም ስለዚህ በዚህ የተስማማ ባልሽ ባሌ ነው የምትይ ምድረ ቅንቅናሙላ ነይ እኔማ ባሌ ነው እኔ የመጀመሪያ ሴት ነኝ የሁለተኛ የሶስተኛ የስምንተኛዋ ሴት እንዳለ መኪና ነው የምታጥቡት ቁርሱን ታቀርቡላታላችሁ ጫማውን ታጥባላችሁ ምናምን ድሮም እኮ የውሽማ ወግዬ ነው ካለበለዚያ ሚስቱን እንጂ ውሽማ አትሁኑ ነው ይሄን አድርጎ እንደሚያስተምርልን ሰው ብናገኝ እኮ ሁለተኛ ባለ ትዳርጋ ሴት ልጅ አትደርስም ነበር እንዴ እንሙትኛ በእናንተ ምክንያት እንዴ ምን ነው ባልሽ ባሌ ነው እኛ ለፍተን እኛ መከራና ስቃዮችን አይተን እኛ ቁም ስቅሉን አይተን እንደው ድብንብል አድርገን በራሳችን አካሄድ ሰርተን ያስቀመጥነውን ወንድ እናንተ መታችሁ ምትቀሙን ወንድ ናችሁ ነው እኔ ነኝ ማስተምራችሁ እንዳው እያንዳንድሽ ነይ ባልሽ ባሌ ነው የምትይው ሁላ ማለት ነው ስራሽን ሰጥቼሽ ነው ማስቀምጥሽ ባሌ ላይ ወለም ብቲ አንቄ ነው እንደዚህ አንጠልጥዬ ማስቀምጥሽ እንዲያ በዙ አሁንስ ገብርኤልን በዛ እኔ በሴቶች ምክንያት ባለ ትዳሮች የሚፋቱ በስተዋል አሁን ላይ በስተዋል ሁሉም በስተዋል አሁን ላይ ባለ ትዳር የለም በቃ ሁሉም ማለት ነው የሰው ባል ደሞ ባለ ትዳር ወንድ ለምንድነው የምትወዱት ኩልኩም ነፈር ሙሽኪላ ግን ምንድነው ለምንድነው ባለ ትዳር የምትወዱት የተስተካከለ ነው ብላችሁ ነው እንዴት እንዳስተካከለን እኛንን ምናቋ አሳልፋችሁ የምትሰጡ ሴቶች ደግሞ እናንተ ናችሁ በቁማችሁ የሞታችሁት ባላችሁን ተበቃ አድርጋችሁ መያዝ አቅቷችሁ የት እንደሙይል አታቂም የት ዋለ የታደረ አታቂም እንደው የፈለገውን ውሸት ቢነግርሽ አሜን ብለሽ ነው የምትቀበየው እኔ ግን አሳማኝ ነገር ካልነገረኝ አልቀበለው ማም ሶሪ ምሬ ነው ሲጀመር የሚውልበትን አቃለው የሚሰራውን አቃለው የት ቦታ እንደሆነ ምናምን አቋለው ለሱ ለራሴ ብቻ አይደለም ለሱም ጭምር ነው ለጤንነቱም ጥሩ ነው አሁን ታውኝ ታብታብና ኮፒ ሊንክ አርጉልኛ በዛቱ 1000 ኮፒ ሊንኩን እንኳን አታስገቡልኝም I wish you made after that we ማን ነው ሚለው አቢና ኤሊያስ ነው ማን ነው ሚሉት መብረቅ ይውረድ ባቦ የሲንግ ቻሌንጅ ተጀምሮ that we night have ፈትል ነው ምንድነው ሚለው ናም ብብልኝ እንዴ ፈጣሪው ትግስቱን ስጠኝ I wish you ምን ማለት ነው አቤ ቆያ I wish you ላይ ምረዳውኝ በአንድ እንደዚህ አልችልም እንዳናተን በየ እንትን እንዳለ ማይት አልገባኝም ፎርግሚድና ጎግል ላይ እንዴ ፈጣሪው ትግስቱን ስጠኝ ያው እንግሊዘኛ ምትጽፉ ግን የእንግሊዘኛ መንፈስ ይምታችሁ ገብርኤልን ታው እኔ አልችልም ለእናንተ በየ ትምርት ቤት ልግባኔ ማለኔ ማንም በደሞ እንግሊዘኛ ተጻፉ ገብርኤልን አይገባኝም እኔ አንዳንድ እንዶ ግልጥ ያለችዋ you have ምናምን no ምናምን ሚለውን ብቻ ነው እኔ ማቀው ደሞ የኢትዮጵያ ሴት no I'm sorry ይቅርታ የኔ ወንድም ይቅርታ I'm sorry after I will make that one ምናምን ከዛ ቀጥዬ ባውራሽ ብችል እኮ የኢትዮጵያ ሴቶችን ነበር ማዋረድ መፈልገው እኔ በእንግሊዘኛ ገብርኤልን እያንዳንድሽ no yes excuse me አርግሻ እዛ መብረቅ ይሄን እኮ እንደ ቀጥዬ ባውራሽ ብችል እኔ ቀጥዬ ባውራሽ እኮ አቺም እኮ አቺ I know brother no problem ባናትሽ ይፍረስ I know excellent you are right እና ከዛ ስምን ሆነ ያቀጥይም ነበር ሌባ ምድርቀጣፊ በአማርኛ ሻታውሪ thank you wow አልቀርባችሁ ፈጣሪው ትግስቱ ስጠይ ምን ነው የአሜሪካን ባልንጃና ገባም አላችሁሳ I know ማናት I know ምትለው I know ፋራ አሁን አራዳናችሁ እናንተ በቤታችሁ
ጉድ ፈላ ይሄው ልንገራችሁ በአገራችሁ ቋንቋ አውሩ ካለ በለዚያማ ኖ እኔ የምፈልገው ይሄን አትሞላቀቁብና አቦ ሞልቃቃውላ እንዴ ለእናንተ ስንል አገር ረቀን እንሂድኛ ሁላችሁም ናችሁ በተለይ ኢትዮጵያ ውስጥ ያላችሁ ማለት ነው አንድ ቀን ከዳያስፖራ ጋራ ከዋላችሁ ሙዳችሁ ላይ ይለያያል አይናችሁ አይጥ ይመስላል ቅንድባችሁ የእንትን የአይጥ ግንባር ነው የሚመስለው ጸጉራችሁ አያምር ካቅማችሁ በላይ ነው የምትይዙት ጸጉሩን እንደ ዊጉኑ ራሱ ስታደርጉ ሁማኔሩ ምን ነው በልካችሁ ብታ እንደዚህ ሆናችሁ መሄድ ብቻ ኮኔ የቀረውና ጤና የላችሁም እንዴ ቱማች ፕሮብሌም ናችሁ እናንተ እንዴ ልካችሁን ወቁ እንጂ አራ ወዲያኔ አይነካካኝም ገብርኤልን በተለይ ደግሞ ፈጣሪ ወይ ሜካፕ ተቀብታችሁ ስትወጡ ኢትዮጵያውያን እንዶ የኢትዮጵያ ሴት ሜካፕ ተቀብተሽ ምን ነው ባትቀቢ እውነት ሳትቀቢ ነው የምታምሪ እንዶ ፊልተሩም ይሻልሻል እንዶ አመድ ለብሳችሁ ደሞ ምንድነው የምትመስሉ እኔ ሳቄ ነው የሚመጣው እኔ ጋር እንዳትመጡ ሜካፕ ተቀብታችሁ እውነት አዋርዳችኋለሁ እኔ በጣም ነው ማዋርድ ድግልን የምሬን ምንድነው የምትመስሉት የጤንነት ልክ እንኳን የላችሁም እኮ ልክሽን ነው ምነግርሽ ዛሬ ያንዳንድ ታነቄ ከፈለክሽ እንዴ ታነቁ እኔ ምን አገባኝ አንዴ ብቻ አንዴ አሩንጋዲ አንዴ ምን እንዶ ባልየው ራሱ እሺ አንተ ወንድ አይደለም ሲጀመር እንደዚህ አይነት ሴት የምታገባ ወንድ ራሱ ወንድ አይደለም አንተ ዝም ብሎ ነው ቀሚስ ልበስ ከሷ ጋር የምር ሚስትህን ማለት ነው መስራት ትችላለህ በርግጥ ወንዶቹ ናቸው ባለጌኮ እንደዚህ ተውባ ምን ብላ ቀመቀም ብላ የምትሄደዋን ነው ፈልጎ ብሎ አፉን ከፍቶ የሚቆመው እግዚአብሔር ነው አብሎ ነው ገብርኤልን የምሬን እኮ ነው አፋችሁን ከፍታችሁ የምትቆሙት እኮ ምን ያርጉ ሴቶችን ያልፈርድባችሁን ተው በቃ ግን አልወደም እኔ ገብርኤልን የምሬን ወንዶቹ ናቸው ሚስታችሁ መስራት ትችላላችሁ ቀሚስ እንድትለብስ ማድረግ ትችላላችሁ ሽሩባ እንድትሰራ ማድረግ ትችላላችሁ እኔ ይሄው አወላግጄ ለብሳለሁ ባሌ አሁን ለምሳሌ የኔ ባልንገራችሁ ሞሽምሰ ሱሪ የምሬን ነው ገብር ቤት ውስጥ ራሱ በግድ ነው የሚፈቅድልኝ እሱ ስላለ ብቻ ከዛ ውጪ ሱቁላ ቢሄድበት እንዴት አንቆም እንደሚገለኝ እኔ ነኝ የማቀው ትቀልዳላችሁ እንዴ በፍጹም አይፈልግም ሜካፕ አይደለም እንደው የሜካፕ እቃ ራሱ ቢዝ ማለት ነው እንዴት እንደሚቆጣ እኔ ነኝ የማቀው ትቀልዳላችሁ እናንተ ዊግ ደሞ ዊግ በሰራ እንዲ አይነካኝም ለባሌ ስርስር ብዬ እኔ ድሮም አልወድም ሲጀመር እኔ ገብርኤልን አልወድም እኔ ራሱ ድሮ አይወድም እሱ እውነት የምሬ ነው ሴት ልጅም መስራት የሚችለው ወንድ ልጅ ነው ወንዶች አሁን ቤት ውስጥኛ ያለ ነው ሹሩባ ስንሰራ ቀሚሳችንን ለብሰን ስንሄድ ፋራ ነው ምን መስላችሁ እሸጣለሁ እንዴ ሱሪ የለበሰ ብቻ አይደለም እሺ አራዳ እንዶ ቀሚስ የለበሰችው ራሱ ማለት ነው ምርጥ አራዳ ናት ቤቷን ማስተዳደር ትችላለች ቤቷን መያዝ ትችላለች አንተ ማኖር ትችላለች አንተ የሰጣትን ቆጥባ ተጠቅማ ቤትን መያዝ ትችላለች ልጆችን ማሳደግ ትችላለች አንቀባራ ነው ልጆችን የምታሳድግልህ እንዴ ፋራ ነው ምን መስላችሁ እኔ እኮ ውሸቴ መስሎ ነው ኢትዮጵያ ውስጥ ብትሄድ ቀሚስ የለበሰ ፋራ ነው አዲስ አበባ ገብርኤልን እንዴት እንደማያው ልንገር አንድ ሱቅ ገባው ከዛ ሳሚ ነበረ እኔ ሲጀመር ቀሚስ ነው ለብሰው ሱሪ አለብስም ኢትዮጵያ የተደረኩት ልንገራችሁ ከዛ ልብስ ልንገዛ ገባንና እኔ እንደዚህ የተበጣጠሰ ቀሚስ አለብስም አልኳት እንዳጋጣሚ እንዳውም ገብቼ እንትን ያልኩት እንጂ አልገዛም ከዛን እኔ የተበጣጠሰ ነገር አይመቸኝም እህት ደና የሆነ ቀሚስ ስጪንላታለሁ አንዱ በዚህ የተቀደደ አንዱ በዚህ የተቀደደ አንዱ በዚህ የተቀደደ አንዱ በዚህ የተቀደደ አንዱ በዚህ ወደ ላይ የተቀደደ ስጠጪ እኔ አለብስም አልኳት ከዛ እንደ ፋራ ነገር አየችኝና ከዛን የሆነች እንትን አገኘው የሆነች ቀሚስ አገኘውና ምናምን ለነሱ ገዝቼ ብዙም አልወደድኩትም ግን በቃ በጣም ስለመቀየር ስላለብኝ ልብስ ይሄኛውን አልኳት ከዛ ዋጋ ጨመረችብኝ ለነሱ የተናገረችውና ለኔ የተናገረችው ሌላ ነው ከዛ ለነዛ የተናገረችው ያቺን ቲሸርት 800 ብር ነው ለኔ ደግሞ 1000 እንጂ አይሆንም ማለች
ከዛም በኋላ ልጆቹ በጣም ተናደዱባት አጠገቤ የነበሩ ማሲናደዱባት ከዛም በኋላ በቃ ችግር የለውም እንኪ በ800 ሰጂ ስትለኝ ከዛ ልጆቹ በጣም ሲገፋፉኝ መቤቴን እንትኑ 1000 ብር ቆጥሬ ሰጣትና አንቺ አራዳኔ ፋራ መስልሻለሁ ቀሚስ ስለለብቅ ሸጥሻለሁ አልኳት በትኝባት ወጣ ይሄን ያክል ማለት ነው ፋራ ነው ምን መስላችሁ ቀሚስ ምን ለብሰው ሴቶች ማለት ነው እንደምሸጥሽ ግን አታቂ አራዳነት ማለት ልብስ በለበሰ አይደለም ኦር ደግሞ የተበጣጠሰ ቀሚስ ለብሰሽ ስለሄድ